ቲክቶክ ላይ ሊሆን ይችላል፣ ኢንስታግራም ወይም የፌስቡክ ቪዲዮዎችን በቀላሉ የምታወርዱበትን መንገድ አሳያችኋለሁ ማለት ነው። ይሄም ለምን ይጠቅማችኋል? ስማቸው አብሮ ሳይመጣ ለብቻው ያለ ሎጎ ማለት ነው እንዲወርድ ያለ እነሱ ስም እንዲወርድ ይጠቅማችኋል ማለት ነው። እንዴት እናደርጋለን? መጀመሪያ ቲክቶክ ላይ እንሄዳለን ማለት ነው። ለምሳሌ ቲክቶክ አንድ ኮፒ አድርጌ ያሳያችኋለሁ። ለምሳሌ ይሄን ይሄን ቪዲዮ ኮፒ አደርገዋለሁ ማለት ነው። ቪዲዮን ኮፒ አድርጌ ካመጣው በኋላ ለምሳሌ ከቲክቶክ ነው ያመጣሁት። ከላይ ምን ብዬ ሰርች አደርጋለሁ? ዩቲዩብ ብዬ ሰርች አደርጋለሁ። ልክ እንደምታዩት ዩቲዩብ ብላችሁ ትጽፋላችሁ ሰርች ቦታው ላይ ማለት ነው። ዜን ዩቲዩብ፣ ቲክቶክ፣ ኢንስታግራም ሚዲያ ዳውንሎደር የሚለው ይሄ የመጀመሪያው ማለት ነው። ይሄን አንዴ ትነኩታላችሁ ማለት ነው። ዜን አንዴ እንደነካችሁት ምን እንደሚለው ስታርት የሚል ይመጣላችኋል። ስታርት ትሉታላችሁ። ዜን እንደዚህ ከመጣላችሁ ኢዝ ዩር ላንጉዌጅ እንግሊዝ የሚል ከመጣላችሁ አዎ በሉት። እንግሊዘኛ ቋንቋውን እያስመረጣችሁ ነው ማለት ነው። የስ የሚለውን ትነኩታላችሁ። ቋንቋችሁ እንግሊዘኛ ከሆነ ማለት ነው የስ ትሉታላችሁ። ዜን እንግሊዘኛ የሚለውን እንደመረጣችሁ እንደዚህ ይላችኋል። አሁን ምንድነው የሚላችሁ? ሰንድ ሚ ሊንክ ይላል። አሁን ሊንክ ትልኩትላታላችሁ ማለት ነው። ስለዚህ እዚህ ላይ ጫና አድርገን እንዝና ሜሴጅ የሚለውን ነካ እናደርግና ጫና አድርገን እንዘዋለን ማለት ነው። ዜን ፔስት ይመጣልና ወይም እንደዚህ ነካ ታደርጉትና ጫና አድርጋችሁ ትይዛላችሁ። ዜን ፔስት የሚል ሲመጣ ፔስት ትሉታላችሁ ማለት ነው። አሁን ሊንኩ መጥቶልናል። ሴንድ እንለዋለን ማለት እንልክለታለን ማለት ነው። ዜን እንጠብቀዋለን። ይኸው እንደዚህ ያየዋል ማለት ነው። ይኸው በምታዩት መልኩ ቪዲዮውን ልኮታል ማለት ነው። ዜን ይኸው ከላይ እያወረደው ነው። ካወረደው በኋላ ያው አውዲዮንም ለብቻ ከታይ ልኮታል። አውዲዮን ብቻ የሚፈልግ ሰው አለ ማለት ነው። የኛው ቪዲዮ ደግሞ ቪዲዮውንም ከና አውዲዮ ነው ይላከልን ማለት ነው። እዚህ ቪዲዮውን ከና አውዲዮ ልኮልናል፣ እናወርደዋለን ማለት ነው። ዜን አሁን ይኸው ወርዶልናል ማለት ነው። ዜን ከዛ በኋላ እንደምናደርገው ወደ ጋለሪ እንዲገባልን እናደርጋለን። እቺ 3.1 አንዴ ነካ እናደርጋትና ምን ይመጣልናል? ሴቭ ቱ ጋለሪ ምን ይመጣልናል? እሱን ሴቭ ቱ ጋለሪ እንለዋለን ማለት ነው። ዜን አሁን መሀሉን ዘጋና ቀጥታ ጋለሪ ውስጥ እናየዋለን ማለት ነው። ለምሳሌ እንዲነካ እናደርግና ጋለሪ ውስጥ ሴቭ ስላደረግነው ይኸው ጋለሪ ውስጥ ተቀምጦልናል ማለት ነው። ከዚህ በኋላ ዝግጁ ሆኗል። ሎጓቸውም የለም ማለት ነው። ስለዚህ ቀጥታ ወደ ዩቲዩባችን መጫን እንችላለን ማለት ነው። ይመቻችሁ።